ለኢትዮጵያ ቅርብ የሆነ የባህር በር የኤርትራ ወደቦች ናቸው እና አሁንም ባህራችን ምንም አንጠቀምበትም። ኢትዮጵያ አልተጠቀመች፣ እኛም አልተጠቀምን። በኢትዮጵያና በኤርትራ የመጠቃቀም እድሉ የዘጋው ኢሳያስ ነው። አሁንም ቢሆን ድሮም ቢሆን። ስለዚህ በዛ ኢትዮጵያ ለ20 ዓመት ጅቡቲ ስትጠቀም ቆይታለች። ለእኛ ግን ብዙ ኪሳራ ነው የመጣው። ኢሳያስ ለምንድን ነው እንደዛ የሚያደርገው? ኢሳያስ አፍራሽ ሰው ነው። ፖሊሲው የስራ የእድገት የብልጽግና አስተሳሰብ የለውም። ኢሳያስ ምንድን ነው አስተሳሰቡ? ኢሳያስ የፖለቲካ ልዕልና ለማግኘት አካባቢው ካሉ አገሮች የበላይነትን ስሜት እንዲኖራቸው ኢሳያስን ልክ እንደ ታላቅ ሰውና እንደ ታላቅ ሀገር ለማየት ያለውን ጉጉት መሰረት ባደረገ ሁሌ ኢሳያስ ከጎረቤት የሚደረገው ግጭት ዋናው ተዋናኝ ይሄው ይሆናል ማለት ነው። አሁን እኔ በአማርኛ መናገር የፈለኩትን ማስተላለፍ የፈለኩትን መልእክቴ በይበልጥ የኢሳያስን ባህሪና ጸባይ በደንብ ኢትዮጵያውያን በተለይ ኤሊት ኢትዮጵያውያን እንዲያውቁ ስለፈለኩኝ። ኢሳያስ እንደ የነጻነት ታጋይ አድርጎ የሚወስዱ ሰዎች አሉ። ኢሳያስ የጭቁኖች ታጋይ አድርጎ የሚወስዱት ኢትዮጵያውያኖች አሉ። በዛው ደግሞ ይጠጉታል። ወደ ኢሳያስ ጥግ ከኢሳያስ አንዳንድ እርዳታዎች ለማግኘት ወደ ኢሳያስን የሚሄዱ ኢሳያስ የኢትዮጵያ ወዳጅ እንደሆነ የሚገልጹ ብዙ ሰዎች አሉ። ኢሳያስ ግን እንደዛ ነው። ኢሳያስ እንኳን ኢትዮጵያ ኤርትራም የኤርትራ ሕዝብም አልወደደም። ኢሳያስ የራሱ ፍላጎት ውስጡ ያለውን ነገር ለመፈጸም ብቻ ነው። እሱን የውስጡን ስሜት ለመፈጸም ካልሆነ በስተቀር ምንም ስለ ሕዝብ ስሜት የለውም።